ዛሬ በጣም ተረብሻለሁ። እባካችሁ ይሄንን ቪዲዮ በቃ የምታደርጉትን አድርጉት፣ ሪፖስት ምን ዱ ዋሬቨር በጣም አንቀሳቅሱት። መልእክቱ እንዲደርስ እፈልጋለሁ። አንድ እህታችን ሰሞኑን ላይቭ ላይ እኔ ገብቼ የኔ ፔጅ ላይ ምን አለችኝ? አረ ጉዞ ደገፍ አርገኝ፣ አግዘኝ፣ ሰፖርት አርገኝ፣ ስራዬን ምናምን አስተዋውቅልኝ አለችኝ። ያው ለአንዳንድ ልጆች እንደዚህ ራንደምሊ ቪዲዮ ሰራ የለ እሺ አልኩኝና ገብቼ አካውንቷን አየሁት ምናምን ስዕል ትስላለች። ኦኬ እና አየሁኝ። ከዛ በቃ ጥሩ እሺ እሰራልሻለሁ ሰሞኑን አልኳት ልጅቷን። እና ምን አሰብኩኝ? ኦኬ ስዕል የምትሰራ ስለሆነ ለምን ስራም አምጥቼላት ከዛ ያንን ስራ እሷ ሰርታ የሰራችውንም ስራ በዛው ያሳየን ለሷም ቪዲዮ እሰራላታለሁ ብዬ አሰብኩኝ። ገንዘብም ትሰራለች፣ ገብቷችኋል? ከዛ የሆነ ያህል ቀን በኋላ በቃ እንደዚህ አይነት ስራ አምጥቼልሻለሁ እሱን ስሪውና በሱ ቪዲዮ እሰራልሻለሁ፣ በሰራሽው ስራ ቪዲዮ እሰራልሻለሁ አልኳት። እሺ አለችኝ። አሳውቃለሁ ልክ እንደጨረስኩት አለች። ደስ አላት። ከዛ ከስንት ቀን በኋላ ሲቆይብኝ እኔም መልእክት ጻፍኩላት። እንዴት ሆነ ስዕሉ ምናምን፣ ሰዓሊዎችን ማስቸኮል አያስፈልግም ነው፣ ጥሩ ስራ እንዲወጣ ከፈለጋችሁ ዝም ብላችሁ መጠበቅ ነውና ሲቆይብኝ ቼክ አረኳት። እንዴት ሆነ ምናምን ስላት መልስ የለም። እና አሁን ዛሬ እህቷ ጻፈችልኝ ራሷ ላይ ጉዳት ማድረሷንና እንደተለየችን ነገረችኝ። እንዴት ፕሮሰስ እንደማደርገው አላቅም። ይሄንን ራስን ማጥፋት መልሶ አይደለም ጋይስ፣ እውነቴን ነው የምላችሁ። ፊቷን ሁሉ አላውቀውም። ፌል ያደረኳትም አይነት ስሜት ነው የተሰማኝ። ስራው ማሰራት ቀርቶ ምን አለ ሮጬ ዝም ብዬ በቃ የሰራችውን ነገር ቪዲዮን በሰራውት ነገር ነው ያልኩትና እኔ ወድጄ አይደለም ጋይስ ከሰዎች የምጣላው። እኔ በጣም ሰላማዊ ህይወት መኖር የምፈልግ ሰው ነኝ። ጸብ የሚወድ ሰው ሆኜ አይደለም ከሰዎች የተጣላውላችሁ። የመጣሁት ለወጣቱ ነው። እኔ ለትላልቅ ሰዎች አይደለም የመጣሁት። ቲክቶክ ላይ ወጣቱን ተጠቅሜበት ገንዘብ ልሰራ ወይ ታዋቂ ልሆንበት አይደለም የመጣሁት። ብዙ ጭንቀት እንዳለባችሁ ስለምረዳ ነው የመጣሁት። ለምን እኔም ተጨንቄዋለሁ ያንን ጭንቀት። ኦኬ ብዙ በራሴ ያጠፋቸውም ጥፋቶች ጥፋቴም ሳይሆኑ በተገደድኩባቸውም ስኔሪዎች እያደረገ ብዙ ነገር ውስጥ ገብቻለሁ። ስለ አይምሮ ጤና፣ ስለ ሱስ፣ ስለምን በቃ ምን ብዬ ልቁጠርላችሁ? በጣቴ ቆጥሬ ማልጨርሳቸውን አይነት ድራጎች ሁሉ ሞክሬ ማቅሰው ነኝ። አውቃለሁ ልትሄዱበት የምትችሉትን ፌዝ። ራስን ማጥፋት የሚለውን ደረጃ ፍላጎትም ኖሮኝ ያውቃል፣ ግን እልህ ነው ያስከተለኝ። ትንሿን ብርሃን ያለችዋን ጥቂቷን እዛ ያለን ዙሪያችን ላይ ከበበን ጨለማ ውስጥ ጥቂቷን ብርሃን እንቃርጋችሁ ያዟት እምላችሁ። ለዛ ነው ጭንቅላታችንን ደግሞ ጤናውን እየጠበቅንለት በሄድን ቁጥር ያቺ ብርሃን እየሰፋች ትሄዳለች። ለዚህ ነው የራሳችን ህይወት ላይ ሞር ትኩረት ይኑረን የምለው። የአእምሮአችን ጤና የሚያስጨንቁን ነገሮች በጣም ፐርሰናል አድርገን እኛን አሳደው የሚከሰቱ ነገሮች ብቻ እያደረግን ማየት ሳይሆን ቻሌንጆች፣ ችግሮች የህይወት አካል ናቸው። ሶሻል ሚዲያ ላይ የምናሳልፈውም ጊዜን ደጋግሜ የማነሳውም ትስስት ይሄ ሁሉ ችግሮችን እናንተ እያሳለፋችሁ እንዳለ ያ በጣም የምትወዷቸው የምትከተሏቸው ሰዎች ደግሞ በቃ ጥሬ ስጋቸውን ሲቆርጡ ጽድት ያለ ህይወታቸውን ሲኖሩ ምናምን ያሳያቸዋል። ግን ምን ብለው ነው የሚያዋሯችሁ? እኛ እንዲያረግን ይሏቸዋል። ኖ እናንተን ተጠቅመው ለራሳቸው ነው ያን ያደረጉት። እናንተ ምንም ያገኛችሁት ነገር የለም።
እኛ ይሏችሁና የዚህ ምቾት አባል የሆናችሁ እንዲመስሏችሁ የፋንታሲ ዓለም ውስጥ ይከቷችኋል። ልክ ያንን ቪዲዮ ስትዘጉት ግን ህይወታችሁ ጋር ናችሁ ተመልሳችሁ ያላችሁት። ጥቂት መዝናኞችን ማግኘት ምናምን አንድ ነገር ነው። ነገር ግን ከነዚህ ሁሉ ኢሹዎች ዲስትራክትድ ሆናችሁ የሰዎችን ህይወት መገበር ፋሽን ተደርጓል። ከዛ በሩን ስትዘጉ ወደ ህይወታችሁ ትመለሳላችሁ። ስልካችሁ ሲዘጋ እዛው ጋር ናችሁ። ያንን ላለማየት እንደገና ሌላ ኮንተንት፣ እንደገና ሌላ ኮንተንት፣ እንደገና ሌላ ኮንተንት ስታክ። እህታችንን አይ ዊሽ እኔ እንጃ ላይክ ያለችኝ ቀን ዝም ብዬ ቪዲዮን በሰራውላት ኖረው ምን ይታወቃል አለ አይደል? የሆነ ያህል ስራዎች ምናምን የሆነ ነገሮች አቴንሽኖቹን ስታገኝ በስራዋ ዋው ያምራል ሲሏት ጥሩ ስሜት ይሰማታል ነው። ራስን ማጥፋት መልሶ አይደለም ጋይስ፣ እባካችሁን ማታለያ አትፈልጉ። ተፋጠጡት እነዛን ችግሮች። ከራሳችሁ ጋር ማውራት እብደት አይደለም። ከራሳችሁ ጋር አውርታችሁ ውስጣችሁ የሚረብሿችሁን ነገሮች መጋፈጥ የጀመራችሁ ቀን በወቅቱ ይከብዳል። እኔ ሳላረግ አንዲት ነገር አርጉ ብዬ ያዘዝኳችሁ ነገር ኖሮኛ ያውቅ። ያን ያደረጋችሁ ቀን ግን ምንም ነገር አይመጣባችሁ። ኦኬ፣ ከምንም በላይ ጠንካራ ነው የምትሆኑት። ማንም ሰው በአጀንዳው አያንቀሳቀሳችሁ። ከምንም በላይ ትልቁ ንጉስ፣ ትልቁ ንግስት እናንተ ናችሁ የገዛ ህይወታችሁ ላይ። በቃ እኔ ማንንም ሰው እከሌ ንጉስ እንትና ንግስት አልልም። ምን ማለት እኔ ንጉስ ነኝ፣ የኔ ዓለም አንዴ። በቃ እናንተም የራሳችሁን ዓለም ላይ ምን ያህል ትልቅ መሆን እንደምትችሉ ልታውቁና ልታዩ የምትችሉት እንደዚህ በዚህ መልኩ ወደ ራሳችሁ መለስ ስትሉ ነው። ራይት? የምትከታተሏቸው ነገሮች በቃ ፊልተር አውት አድርጉ። ማወቅ ፋሽኑ ይሁን። ቀነኒሳ ያደረገው ነገር ያለው ነገር ደስ ይለኛል። በቃ ሰው ሁሉ ችግሮችን እያሳለፈ ባለበት እኔ ፋንሲ ህይወቴን ማሳይበት ምንም ምክንያት የለኝም ነው ያለው። I love that እርግጠኛ ነኝ ሶሻል ሚዲያ በጣም ትልቅ ድርሻ አለው ለበርካታ ሰዎች ራስን የማጥፋት ምክንያት። ድሮ እኛም የገንዘብ ችግር እናሳልፋለን። የአሁን ጄኔሬሽን ግን የተስፋም ችግር ነው የሚያሳልፈው። ምክኛ ተስፋ አላጣንም። ያኔ ብርና ጣይ ይሆናል፣ ግን በዛ አርገን በቃ የሆነ ሰዓት እናገኘዋለን እንላለን። ተስፋ ጋር ነው አሁን ትልቁ ችግር። ስለዚህ ሶሻል ሚዲያ ላይ ስትመጡ እኛ እያሉ ቤተሰቦቼ ምናምን እየተባባላችሁ የምር በቃ የዛ ህይወት አባል የሆናችሁ ስሜት እንዲሰማችሁ ያደርጋችሁ አይደላችሁ። ቁጥር ናችሁ። ሌላ ምንም ቫልዩ የላችሁም። እባካችሁን አድኑልኝ ራሳችሁ።